ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቀዳሚ ጨዋታ የዛሬ እንግዳችን በደርግ መንግስት ለረጅም ዓመታት የኮንስትራክሽን ዘርፉን በኃላፊነት የመሩት ኢንጂነር ካሳ ገብሬ ናቸው። ሸገር የናንተው ነው። ኢንጂነር ካሳ የጀግኖች አምባ ግን ውስጡ የተደራጀበትን መንገድ እንድናየው ፈልጌ ነው። እንዲያገግሙና ራሳቸውን እንዲችሉ ማድረጊያ ታክመው ድነው ስኪል ተመረው እንዲወጡ ተቋቋሙ። ለዛ የሚያስፈልጉ ነው ተማቻችቷል። የህፃናት አምባው ደግሞ በዛ ወላጆቻቸው አባቶቻቸው የተጎዱባቸው ልጆች ሰብስቦ ለማሳደግ ነው። ይሄንንም የኮንስትራክሽን ስራውን እርሶ ተሳትፎበታል። ኮንስትራክሽን ስራ ሰራው። የህፃናት አምባን ካሳ ነበር ባለቤት ሆኖ የሚያሰራው። ከተሰራም በኋላ ልጆቹን ሰብስቦ ከፍተኛ እንክብካቤ የተደረገላቸው በዛ ላይ ብዙ ስራ ሰርቷል። ካሳ ልጆቹን በመንከባከብ እንደገና ኩባ ወደ 10,000 ልጅ ነው እንደወሰደ እሱን ሁሉ ኦርጋናይዝ የተደረገ በጣም ካሳ ብዙ ስራ ሰርቷል። ህፃናት አምባን እንትን በማድረግ ያው ሶሻል ወርከርም ስለሆነ ዊዝ ኢንቱዚያዝም ነው። ጥሩ ፕሮጀክቶች ናቸው ብዬ ነው እኮ ጥሩ ነበሩ። በጣም ያው አፈረሷቸው፣ ድራሻቸውን አጠፉ። ልጆቹን ሌላ ቀርቶ በክረምት ልጆች እየወሰድን ቤታችን ልጆቻችን ጋር እናስቀምጥ ተደርጎ በልጆቻችን እድሜ ያሉ ልጆች እንድንወስድ እኔም አንድ ልጅ ወስጄ አሳድጌያለሁ አለች። አሁንም ራሷን ችላ ወልዳ ከብዳ ትኖራለች። እንከባከባት ነበር። ሲፈርስም እሷ የገጠማት ችግር የለም፣ ወስጃታለሁ። ጥሩ ነበር። ጥሩ ሐሳብ ነበር። በጣም ትልቅ ሐሳብ ነበር። በጣም ትልቅ ነገር ነበር። እነሱም ፌል አላረጉም። ስኮባ መሄደው እዚህም ያሉት አሁን ማህበር አላቸው እና ጠንካራ ልጆች ወጥተዋል። እናት አባት እንደሌለው ልጅ ወድቀው አልቀሩም። በጣም ጥሩ ሆነው ነው ጥሩ ነው ተገንብተው የወጡት። እኔ አይቻለሁኝ። ከኩባ ተምረው መጥተው ወደ 40 የሚሆኑ ልጆች እኔ ጋር ተመደቡ። ያኔ የኮንስትራክሽን ሚኒስትር እያለሁ በኋላ ልጆቹን መጡና ምንድነው የትመድባችሁ? ምንድነው ችሎታ? ፈለክበት ቦታ መድበን፣ ግን እኛ ቤት የለንም፣ ምን የለም፣ ማደሪያ የለንም፣ ካምፕ አለበት ጋር መድበን አሉ። እሺ ብዬ ሁሉንም በለቀምት በኩል የምንሰራው ትልቅ የአባይ ድልድይ ላይ ሞደርን ድልድይ፣ በጣም ሞደርን የሆነ ድልድይ እንሰራ ነበር። እዛ መደብኳቸው። ስር ገብተው እዛ 150 ሜትር ወደ ታች ገደል አለበት የሚሰሩ እነሱ ነበሩ። ኢሚዲየትሊ ኃላፊ የሆኑ ተመደቡ። በጣም ጎበዞች ነበሩ። ስራም የስራ ዲሲፕሊንም ለምደው ነው የሚመጡት። በጣም ለምደው ነው የሚመጡት።